ሰላም ጤና ይስጥልን የእግዚአብሔር ቤተሰቦች እንደምን ከርማችኋል? ይህ አምላካችንን እናውቀውም ዘንድ በቤታችን ያለውን መጽሐፍ ቅዱስ እናጥና በሚል ዋና ርዕስ ስር የሚተላለፍ የመጽሐፍ ቅዱስ ትምህርት ነው። በዋናው ርዕስ ስር ንዑሳን ርዕሶችን እየተመለከትን ነው ያለነው። የእግዚአብሔር ቤተሰቦች ስንል የኦርቶዶክስ እምነት ተከታዮችን ይጨምራል፣ የካቶሊክ እምነት ተከታዮችን ይጨምራል፣ የሰባት ቀን አድቬንቲስት እምነት ተከታዮችን ይጨምራል፣ የፕሮቴስታንት እምነት ተከታዮችን ይጨምራል። ይህ ማለት መጽሐፍ ቅዱስን በመመሪያነት የሚጠቀሙ ማናቸውንም የእምነት ተቋማት ይጨምራል ማለት ነው። ትምህርታችን ባለፈው እንደጀመርነው ብሉይ ኪዳን የማን ነው በሚል ርዕስ ስር የተጀመረ ጥናት ነው። ትምህርት አንድን ተመልክተናል። ትምህርት አንድ ላይ አብርሃም ከሀገርህ ከወገንህ ከዘርህ ከአባትን ቤት ተለይተህ እኔ ወደማሳየ ሀገር ውጣ፣ ታላቅ ሕዝብ አደርግሃለሁ፣ ስምህን ባርካለሁ፣ ለበረከት ትሆናለህ ብሎ እግዚአብሔር ጠርቶት ነበር። በዚህ መሰረት እግዚአብሔር አምላክ ትንሽ ምዕራፍ እንደሄዱ ከሎጥ ጋር በረከት በስቶላቸው ምድር አልበቃ ብሎቻው ተለያይተዋል። በበረከት ምክንያት እንደተለያዩ ተመልክተናል። በታላቅነቱን ደግሞ እንዲሁ ወንድሙ ሎጥ በነገስታት ተማርከው በሄደ ጊዜ ነገስታቶችን ፈለግ ተከትሎ ሄዶ ወንድሙን አስጥሎ መምጣቱን ተመልክተናል። በትምህርት 2 ላይ ደግሞ አብርሃም ለይስሐቅ፣ ይስሐቅ ለያዕቆብ ከእግዚአብሔር የተቀበለውን በረከት አስተላልፎ አብርሃም እንዴት ህዝብ ሆኖ እንደወጣ ወይንም እስራኤሎች እንዴት ሀገር ሆነው እንደወጡ ተመልክተናል። ይኸውም ዮሴፍ በግብፅ ሀገር ተሸጦ በመከራ ውስጥ እያለ እግዚአብሔር የሰጠውን ራዕይ እንዳስፈጸመለትና ወገኖቹን ጠርቶ በዛ በችግር ውስጥ በጭቆና ውስጥ በችግር ውስጥ እስራኤሎች ከግብፅ ሀገር ሆነው እንደወጡ ተመልክተናል። በዛሬው ዕለት የምንመለከተው እንዳየነው ባለፈው ጊዜ ይህ ተጨቁኖ የወጣ ህዝብ፣ በባርነት ያለ ህዝብ፣ ነገር ግን እየበዛ ኃያል እየሆነ ያለ ህዝብ እግዚአብሔር ነፃ ሲያወጣው የተጠቀመው ሰዎቹ ወይም እስራኤሎች፣ በባርነት ያሉ እስራኤሎች የጦር ኃይል ማቋቋም አይችሉም፣ መሳሪያ መስራት አይችሉም፣ ሌሎችም ነገሮችን መብት ስለሌላቸው በባርነት ውስጥ ነበር፣ በግዞት ውስጥ በሀገር ውስጥ ሀገር ሆነው የወጡት። ከዛ ሀገር ያወጣቸው እግዚአብሔር ሙሴን ልኮ ነው። ህዝቤን ልቀቅ ይላል እግዚአብሔር አለ። ሙሴ ህዝቡን እንዴት እንዳወጣ ተመልክተናል። በዛሬው ዕለት ደግሞ ይህ ነፃ የወጣ ህዝብ እንዴት ኃያል እንደሆነ፣ እንዴት ሉዓላዊ ሆኖ በራሱ መሳሪያ በራሱ ጦር ኃይል በራሱ የተደራጀ ስለላ ኃይል እንዴት ነፃ እንደወጣ፣ እንዴት አገሩን እያሸበረ እያስጨነቀ እያርበደበደ እንዳለ እንመለከታለን። ይህን የምናየው የእግዚአብሔር ቃልን ኃያልነት ነው። በዚህ ትምህርት ውስጥ የምንመለከተው ትምህርታችን የመጽሐፍ ቅዱስ ክፍሉ ኢያሱ 10:1-15 ያለው ነው። እዚህ ጋር እንደምናየው እስራኤል ወይም ኢያሱ ከዘመኑ የተለየ መሳሪያ የላቸውም። በሰራዊት ብዛት ከሀገር የወጡ ከባርነት የወጡ ሀገር ሆነው ከሀገር የወጡ ህዝቦች ናቸው። የተደራጀ የጦር ልምድ የላቸውም፣ መሳሪያ የላቸውም፣ የተለየ ነገር የላቸውም ከሌሎቹ። ነገር ግን እንዴት አስፈሪ እንደሆኑ እንመለከታለን። አንድ ነገር አላቸው። ከአብርሃም የተቀበሉት ታላቅ ህዝብ አደርጋለሁ የሚለው የአብርሃም ኪዳን በዘርዘሮቹ አልፎ አሁን የያዕቆብ ልጆች ላይ ደርሷል። እዚህ ጋር ጦርነቱ ሲጀምር እግዚአብሔር አምላክ የጀመረው በመለኮታዊ ኃይል ነው የተጠቀመው። መለኮታዊ ወይም ዲቫይን ቴክኖሎጂ ወይም የመለኮት ስልጣንን የተጠቀመው። ይህን እግዚአብሔር መጀመሪያ ከኢያሱ ጋር መሆኑን፣ ምክንያቱም ኢያሱ ብዙ ጊዜ አይዞህ አትፍራ እኔ ካንተ ጋር ነኝ እያለ ይህንን ኃላፊነቱን በሚቀበልበት ዘመናት አካባቢ ጊዜያት አካባቢ ያበረታታው ነበር። ይህንን ማበረታቻውን ደግሞ ተግባር ለማሳየት ሲል ህዝቡ ደግሞ ላይቀበሉ ስለሚችሉ፣ ሁሉም ህዝብ ሙሉ ለሙሉ እንደ ሙሴ ላይቀበለው ስለሚችል፣ በዛ ምክንያት እንደገና በአካባቢው ያሉ ህዝቦችም አገሮችም ተፈሪነት እንዲኖራቸው፣ ፍርሃት በውስጣቸው እንዲሰርጽ እግዚአብሔር ቀጥታ በመጀመሪያ ከኢያሱ ጋር ያደረገው የዲቫይን ቴክኖሎጂ ወይም መለኮታዊ
ጣልቃ ገብነት አድርጓል። ይኸውም ዮርዳኖስን እግዚአብሔር ከፈለ። ዮርዳኖስ ሞልቶ አላሻገር ሰው መሻገር በማይችልበት ደረጃ ላይ በነበረ ጊዜ እግዚአብሔር አምላክ ያንን ዮርዳኖስን ኢያሱ ቃል ሰጥቶት በዛ ቃል መሰረት ኢያሱ ተንቀሳቅሶ ያ ዮርዳኖስ እንደ ክምር ቆሞ ህዝቦቹ በደረቅ መሬት መሻገራቸውን ህዝቡ አወቀ፣ እስራኤል አወቀ። የእስራኤል ሰዎች ሁሉ የአካባቢው ሰው ሁሉ ይህንን ተአምር ተመለከተ። ሁለተኛው ጣልቃ የገባበት በኢያሪኮን ነው። ኢያሪኮን ለእስራኤሎች በኢያሱ በኩል ትእዛዝ ሰጣቸው። በዛ ስርዓት መሰረት ፈጽሞ ሲጨርሱ ኢያሪኮ በጩኸት እንደወደቀች ተመልክተናል። አሁን የምንመለከተው ኢያሱ ወይም እስራኤሎች ያለምንም መለኮታዊ ጣልቃ ገብነት እንዴት ሀገሮችን እየመቱ እንዳለ እንመለከታለን። ኢያሱ መጀመሪያ ጋይን እንደያዘ ተሰማ። በኢያሪኮ የሆነው ነገር ዝና ሁሉ ተሰማ። በአካባቢዎች ፍርሃት፣ መራድ፣ መንቀጥቀጥ ሆነ። ህዝቦቹ ደግሞ ታመኑበት። መሪያችን ነው፣ እንደ ሙሴ መሪያችን ነው፣ እውነትም እግዚአብሔር ከእርሱ ጋር ከኢያሱ ጋር አለ የሚለውን ነገር በውስጣቸው እንዲታተም ተደረገ። ጦርነቱ ሲካሄድ ጋይን መታ ኢያሱ። በዚህ ጊዜ በኢያሪኮ የሆነውን ዝናው ተሰምቷል። የገባዖን ሰዎች ኃይለኞች ናቸው፣ በወታደሮች ኃይለኞች ናቸው። ገባዖን ታላቅ ከተማ ነች። ኢያሱ ሊደርስ እስራኤሎች ሊደርሱባቸው በጣም የቀረበች ከተማ ነች። ይህን ዝና በሰሙ ጊዜ ግን ዘዴ ፈጥረው ከሩቅ ሀገር እንደመጡ አድርገው ለነሱ በሰላም እንደገቡ ሆነው ራሳቸውን ከእስራኤሎች ጋር ያለ ውጊያ እጃቸውን ሰጡ። በዚህ ጊዜ አዶና ጼዴቅ የሚባለው የኢየሩሳሌም ንጉሥ ይህን ነገር በሰማ ጊዜ በጣም ተበሳጨ። ስለዚህ ገባዖንን ለመውጋት 4 ነገስታትን ነው የላከው። ወደ 4 ነገስታቶች መልእክተኞች ላከ። ወደ ኬብሮን ንጉሥ ወደ ሆሃም መልእክተኛ ላከ። ገባዖንን መውጋት አለብን፣ ከእስራኤል ጋር አብራለች ብሎ ነው። ከፍርሃት የተነሳ ገባዖኖች ኃይላቸውን አውቀው ገምተው ማሸነፍ እንደማይችሉ ተረድተውት በሰላም ከኢያሱ ጋር ተቀላቅለዋል። ሁለተኛ ወደ ረሞት ንጉሥ ወደ ጴርአም መልእክተኛ ላከ፣ እርዳኝ የሚል ነው። በሶስተኛ ደረጃ ወደ ሌኬሶ ንጉሥ ወደ ያፊአ መልእክተኞችን ላከ። በአራተኛ ደረጃ ደግሞ ወደ አዶላም ንጉሥ ወደ ዳቤር መልእክተኞችን ላከ። እነዚህ ሁሉ ጋይን ለመምታት የገባዖንን ሰዎች ለመምታት ነው። እንዴት ከእስራኤሎች ጋር ተባበሩ በሚል ወደ ገባዖንን ለመምታት ነው። የገባዖን ሰዎች ይህን በሰሙ ጊዜ አምላካቸው እንደማስጠላቸው ተረድተዋል። መሳሪያቸው እንደማስጠላቸው ተረድተዋል። ቀድሞውኑም ለኢያሱ ለእስራኤል ለአብርሃም አምላክ ለኃያላን ኃያል ለነገስታት ንጉሥ ለሆኑት ለኢያሱ ለእስራኤሎች በሰላም ገብተዋል። አሁንም ወደ ሌላ የሚጮሁበት ምንም ነገር የላቸውም። ይህ ሁሉ የ5 ነገስታት ለአንድ ትንሽ ሀገር እንደተረባረቡባት ወሬውን በሰሙ ጊዜ ቀጥታ ወደ ኢያሱ መልእክተኞችን ላኩ። 5 ነገስታት ሊወጉኝ ነው፣ አስጥለኝ አሉት። ኢያሱም እግዚአብሔርን ጠየቀ። እግዚአብሔርም ተናገረው፣ አንድ እንኳን የሚቋቋምህ የለም፣ ሂድ አለው። እግዚአብሔር እንደተናገረው ኢያሱ እነዛ ወደ 5 ነገስታቶች ጋር ሄደ። እግዚአብሔርም ጠላቶቹን አስደነገጣቸው። በገባዖን ታላቅ ምት መታቸው። እስራኤላውያንም አሳደዷቸው። እግዚአብሔርም የመለኮታዊ ቴክኖሎጂውን የበረዶ ድንጋይ ነው እዚጋ ያወረደባቸው። ይታችሁ እስራኤሎች እዚጋ በራሳቸው መሳሪያ፣ በራሳቸው ጦር ኃይል፣ በራሳቸው ሰራዊት ነው ገባዖን ላይ ከነዚህ ከ5ቱ ነገስታት ጋር የተዋጉት። አንድ ነገር ብቻ እግዚአብሔር ጣልቃ የገባባቸው የበረዶ ድንጋይ አውረደባቸው። እስራኤል በሴፍ ከገደሏቸው ይልቅ በዚህ በበረዶ ናዳ የሞቱት የበለጡ ናቸው ይላል። በዚህ ጊዜ አንድ ስራ ጀምራችሁ ያን የጀመራችሁትን ስራ በጥሩ መነሳሳት እየሰራችሁት እያለ ሰዓት ሲያንስባችሁ፣ ሲጨልምባችሁ በግድ ከስራው ጋር የምትለያዩበት ጊዜ አጋጥሟችሁ ያውቃል።
ኢያሱም በዚህ ጊዜ እንደዛ ነው ያጋጠመው። ጠላቶቹን እየመታ እያሳደደ እያስጨነቀ እየረፈረፈ ባለበት ሰዓት ጊዜ አጠረው። በዚህ ጊዜ ወደ እግዚአብሔር ጸለየ። የማይጠየቅ ከባድ ጥያቄ ነው የጠየቀው። ኢያሱ እንደዚህ አለ። ኢያሱ ከ12 እስከ 13 ላይ እግዚአብሔርም በእስራኤል ልጆች እጅ አሞራውያንን አሳልፎ በሰጠ ቀን ኢያሱ እግዚአብሔርን ተናገረ። በእስራኤልም ፊት እንዲህ አለ፣ በገባዖን ላይ ፀሐይ ትቁም፣ በኤዶም ሸለቆም ጨረቃ፣ እኔ ጠላቶቼን አሳድጄ እስከሚጨርስ ድረስ እንዲሁም ብሎ ወደ እግዚአብሔር ጸለየ። እግዚአብሔር የሰው ልጆችን ጸሎት የሰማበት እንደዚህ ያለ ጊዜ እንዳልነበረ በመጽሐፍ ቅዱስ የተነገረ ነው። አንድ ቀን ሙሉ ነው ፀሐይ የቆመችው በዚህ ጊዜ፣ ጨረቃም እንደዚሁ። ይህ እንግዲህ የምናጠናው ብሉይ ኪዳን የማን ነው? ብሉይ ኪዳን የኛ አይደለም። ብሉይ ኪዳን የአብርሃም ነው። አብርሃም ለይስሐቅ፣ ይስሐቅ ለያዕቆብ፣ የያዕቆብ ልጆች 12 ናቸው። እነዚህ 12ቶቹ የያዕቆብ ዝርያዎች የኃይለኛ ቃል ያ ታላቅ ቃል ከላይ የመጣው ለአብርሃም የመጣው ቃል ታላቅነቱ በዚህ የተገለጸ ነው። ታላቅ ሕዝብ አደርግሃለሁ የተባለው እስራኤል ከምንም የተነሳ አይደለም። በዚህ ምክንያት ነው የእስራኤል ታላቅነት ወይም የያዕቆብ ልጆች ታላቅነት። እነዚህ 5 ነገሥታት ኢያሱ ከ10 እስከ 16 ላይ እነዚህን 5 ነገሥታቶች እንደመታቸው እንመለከታለን። 5ቱን ኢያሱ 10:16 ላይ ነው። 5ቱንም ነገሥታት የኢየሩሳሌምን ንጉሥ፣ የኬብሮንን ንጉሥ፣ የረሞትን ንጉሥ፣ የሌኬሶ ንጉሥ፣ የአዶላምንም ንጉሥ ከዋሻው ወደ እርሱ አመጣቸው። ሸሽተው ወደ ዋሻ ገቡ። ጦርነቱ ኃይለኛ በሆነ ጊዜ ግራ የሚያጋባ አይቶት የማያውቁት ጦርነት የሆነባቸው ተደናገጡ። እንኳን ሀገራቸውን ሊያድኑ ሌሎችን ሊያድኑ ነፍሳቸውን ለማዳን ሮጠው ወደ ዋሻ ገቡ። እነዚህ የተጠራሩ 5 ነገሥታቶች። እነዚህን 5 ነገሥታቶች ኢያሱ ፀሐይ ከቆመች በኋላ የቀሩትን ለማሳደድ ተከተላቸው። እነዚህ 5ቱ ነገሥታቶች ወደ ዋሻ ውስጥ ገብተው ተሸሸጉ። ኢያሱ ከዛ በሚመለስበት ጊዜ እነዚህን 5 ነገሥታቶች ከዋሻ አውጥተዋቸው በረግጠው ጭንቅላታቸው ላይ ቆመው ረግጠው እንደገደላቸው የእግዚአብሔር ቃል ያሳያል። እንግዲህ ታያችሁ፣ ይህ እያጠናን ያለ ነው የእስራኤል ታላቅነት፣ የእስራኤል ኃያልነት ከአብርሃም ቃል ከእግዚአብሔር የተስፋ ቃል የተነሳ ነው። ኃያል ሕዝብ አደርግሃለሁ፣ ታላቅ ሕዝብ አደርግሃለሁ፣ ዘርህን እንደ ምድር አሸዋ አበዛለሁ ያለው አብ የእግዚአብሔር ቃል ሕያው ሆኖ እየሰራ ነው። ወደፊትም ይሰራል፣ እናየዋለን። በጣም ደስ የሚል የእግዚአብሔር ትምህርት ነው፣ እናየዋለን። ይህ ትምህርት እንዲህ የእግዚአብሔር ቃል እንዴት እየገነነ እያለ እየሰራ እያለ በእንደዚህ አይነት ሁኔታ እነዛን 5 ነገሥታቶች ረግጠው ገደሏቸው። እንግዲህ የዛሬው ትምህርታችን ይህንን ይመስላል። በዛሬው ትምህርት ጭብጥ የምናደርገው ነገር ምንድን ነው? እግዚአብሔር እስራኤልን ሉዓላዊ መንግስት ካረጋት በኋላ ከግብፅ ባርነት ካወጣት በኋላ በግብፅ ውስጥ እያሉ ይዋጋላቸው የነበረው በመለኮታዊ ኃይል ነው፣ በዲቫይን ቴክኖሎጂ፣ የሰው አእምሮ ሊገልጸው በማይችል ቴክኖሎጂ ነው። አሁን ደግሞ እግዚአብሔር ራሳቸው ሉዓላዊ መንገድ የሆነውን ሉዓላዊነታቸውን ከሰጣቸው በኋላ እንደዚህ አይነት ከሰው አእምሮ በሆነ ዲቫይን ቴክኖሎጂ ነው የገባው። ሳይንቲስቶች ምን ይላሉ? ፀሐይ ወይም ይሄ ሶላር ሲስተም ለደቂቃ ስርዓቷን ፀሐይ ብታቋርጥ ወይም ብታዛባ የምድር ሕያው ስነ ህይወት ይዛባል፣ ምድርም ህይወትም ላይኖር ይችላል። ለእንግዲህ አስቡ፣ ለደቂቃዎች ወይም በሰከንዳት ለሚቆጠሩ ነገሮች ከተፈቀደላት ስርዓት ፀሐይ ከወጣች ወይም ሶላር ሲስተሙ ራሱ ከተዛባ በምድር ላይ በዚች በመሬታችን ላይ የፍጥረት ህይወት እንደሚዛባ ይነገራሉ። እግዚአብሔር ግን አንድ ቀን ሙሉ ነው ይሄንን ያደረገው። ይሄ ከሰው አእምሮ በላይ ሳይንቲስቶች የማይረዱት የምድር ቴክኖሎጂ የማያውቀው የሰው አእምሮ የማይረዳው ልዩ በሆነ
አሰራር የሚመራ የአምላኮች አምላክ የነገስታት ንጉስ ይሄ አብርሃም አምላክ ነው። እስካሁን የኛ አምላክ እንደሌለ እናያለን። የዛሬ ትምህርታችንን ይመስላል። በሚቀጥለው ትምህርታችን ደግሞ ድህረ አዲስ ኪዳኗን እስራኤል እንመለከታለን። ድህረ አዲስ ኪዳኗ እስራኤል ይሄ ማለት ነው ከአዲስ ኪዳን በኋላ ከብሉይ ኪዳን በኋላ እግዚአብሔር እንደገና ለህዝቡ ከገባው ለተሻለ በአዲስ ኪዳን ከተገባ በኋላ እስራኤል እንዴት ነው ያለችው የሚለውን እንመለከታለን። ሰላም ለእናንተ ይሁን።